እንግዲህ ፋሚሊ በጣም አስቸጋሪ ቦታ ነው። እየደረስን ነው። ተራራውን ያላሳያችሁ ያው ፈርታችሁ እንዳትመለሱ በሚለው ነው። እያሳየኋችሁ ያለሁት ኮራ ማርያም እየሄድን ነው። መስቀሉ መጀመሪያ የረገጠበት ቦታ እዚህ ነው። የግሸን ግማደ መስቀሉ ከግሸን ከመውረዱ በፊት እዚህ መጥቶ ነበር መስቀሉ እና ቦታው አልበቃ ብሎ ሲባርክ ተመልሶ ሄዷል። ወደ ግሸን ሄዷል ማለት ነው። እና በጣም ቦታው አስቸጋሪ ነው። ደግሞ አንድ ማሳያችሁ ቦታ አለ። በጣም የማገሙት ቦታ አለ። እዛ ድረስ ሰብስክራይብ፣ ላይክ፣ ሼር በማድረግ አግዙኝ። እሺ ቤተሰቦቼ እንግዲህ ይህ ቤት ላይ የምታዩት የሚመስል ጎጆ ውስጥ አንድ ታሪክ አለ። እዚህ ውስጥ የማሳያችሁ ነገር አለ። ተመልከቱት። እንደምታዩት እዚህ ውስጥ ክርስቶስ ከእናቱ ጋር በመጣ ጊዜ ያረፈበት ቦታ መሆኑን የሚያሳይ ነው። የልጅነቱ ዱካ አለ እዚህ ቦታ ላይ እስከ ሲጓዙበት እስከነበረችው አህያ ድረስ የእሷም ኮቴ አለ። የመስቀል ቅርጽ የሚመስል አለ። እቺ የምታዩት የአህያ ኮቴ ዱካዋ ነች። እዚህ ጋር ደግሞ ይሄ የምታዩት ደግሞ የክርስቶስ የእግር ዱካ ያረፈበት ነው። ይሄ እንግዲህ በጣም ኃይለኛ ታሪክ ነው። ይህን ማየት የምትፈልጉ ሰዎች መጨረሻ ላይ ቦታው እነግራችኋለሁ። እንደምታዩት በጣም ድንጋይ ነገር ነው። አለት ላይ ነው እና እዚህ ገብቶ ያረፈበት ምልክት አድርጎት ነው። ይሄ አህያ ኮቴ ያልኳችሁ ነው። ያው ካሜራ ብዙም ሊያስደስታችሁ ይችላል። ይህ እንደምታዩት የክርስቶስ ዱካ ያረፈበት ቦታ ነው። ይሄ ጥቁር የምታዩበት ቦታ አካባቢ ላይ ማለት ነው። ያያችሁት ነው። የአፍሪካ ካርታ እዚህ ጋር አለች። በጣም የሚገርም ታሪክ ያለበት ቦታ ነው። ይህ የአፍሪካ ካርታ አለችበት። መስቀል አለ። የክርስቶስ ዱካ አለ። የአህያዋ ኮቴ አለ። የሚገርም ነው። የሚዳብሰው ይታያችኋል። ይሄ የአህያ ኮቴዋ ነው። እናም እዚህ መምጣት ከፈለጋችሁ ኮራ ማርያም ነች ቦታዋ። መጀመሪያ ላይ እንደነገርኳችሁ የግሸን ከመሄዳችሁ በፊት መጀመሪያ መሄድ ያለባችሁ ቦታ ነው። ይሄ በመርሐቤቴ ወረዳ የሚገኝ አንድ ታሪካዊ ቦታ ነች። ኮራ ማርያም ትባላለች። እዛ እየሄዳችሁ ማየት ትችላላችሁ። የመስከረም ማርያም ትነግሳለች። አሁን ነግሳለች። ለሚቀጥለው ደግሞ ይነግሳል። እንግዲህ እንደ እግዚአብሔር ያደርሳችሁ። የኔና እናንተ እናት ስለሆነ እመቤታችን ቅድስት ድንግል ማርያምን
ደቀ መዝሙር ዮሐንስ በዛ በመስቀሉ ስር ነበረ ይላል። ሰማችኋል? ግን ተካልባናችሁ ካልሆናችሁ ልቀመጥ ብለው ሰማችኋል? አዳምጡ። ትርፍ የሌለው ነጋዴ የከሰረ ነጋዴ እንዳትሆኑ። እዚህ ድረስ መጣችሁ አጨብጭባችሁ እንደክማችሁ ቃሉን ካልሰማችሁ እርሱን ተመለስን ለማለት አይደለም። ክርስትና በወሬ ብቻ ክርስትና በአንደበት የሚገለጽ ሳይሆን ቃሉን ሰምታችሁ ወንጌሉን አዳምጣችሁ የሕይወትን ምግብ ተመግባችሁ እንድትሄዱ አይደለም። እዚህ የቀረበው በቃ